አመት ሻጓራ ልቡ አይደነግጥ ወኔው አይፈራ የዳኛው አሽከር ገበየው በራ መቶ ሽማል ቆህ የሚለው ከተፍ ለአገሩ ታማኝ አባተ ይዝነብ ጠላት ቢሰራው ተቋ ጨርሶ የዳኛው አሽከር ባልታባ ነፍቶ ወጣው ጠላቱ ይስክልየየ የማይረሳው በሻሐቆየ አቤት አቤት ሲል በደም ያራጨው ታማኝ ለየተው ጎበናዳጨው በአሸጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ጎራዴ ታየማይለቀው መሸሻ ወልዴ የጥንት አርመኞች የጥንት ጀግኖች እነዚህ ናቸው በሻሐቆየ ኃይል ያንደርጋቸው መጣይዳ ታይ የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ የአድዋስ ጦርነት እንደምን ነበረ ነጩ ገደል ገብቷል እየደነበረ በሰላም ጥያቄ ተመለስ ቢሉት አላስችለው ብሎ አለቀ ጠላት የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ የነጮች ቅርጫ የሆነችው አፍሪካ በቅኝ ግዛት ክፉጣ ውልቅልቋ ሲወጣ ኢትዮጵያ አድዋ ላይ በጀግኖች አባቶቻችን ተጋድሎ ሉዓላዊነቷን ማስከበር ችላ ነበር ፋሽስት ጣሊያንም ሽንፈቷን በለህና በቁጭት ለመበቀል 40 ዓመት መጠበቅ ነበረባት በአንጻሩ ኢትዮጵያ በቀድሞ ድሏ እየተኩራራች ይህ ነው የሚባል አቅም ሳትገነባ 4 አስርታት ዓመታት ተሻገረች ያውም እንደ ሰገሌ አንቺም ባሉ ትልልቅ የእርስ በርስ ጦርነቶችና በስልጣን ሽኩቻዎች እየታመሰች ዘመን ተሻጋሪ ጠላቷን ጣሊያንን ዘንግታ ቆይታለች የፋሺስት መሪ ሞሶሎኒ ኢትዮጵያን ለመውረር የወሰነበትን ወቅት ይህ ነው ብሎ በሙሉ መተማመን መናገር ቢያዳግትም ከ1924 በኋላ እንደሆነ ብዙዎች የታሪክ ጸሐፊ ይስማማሉ ሞሶሎኒ በአውሮፓ መድረክ ይከተል የነበረው የመስፋፋት ፖሊሲ ከከሸፈበት በኋላ ፊቱን ወደ ኢትዮጵያ ማዞር ግድ ሳይሆንበት እንዳልቀረ የታሪክ ጸሐፍቱ ይስማማሉ በህዳር 1927 ዓመተ ምህረት የተከሰተው የወልወል ግጭት በአንድ መልኩ ኢትዮጵያ ከአጎራባች ቅኝ ግዛቶቿ ጋር ያሏት በቅጡ ያልተካለሉ ድንበሮች ውጤት ነው በይበልጥ ፓንክረስትና ባህሩ ዘውዴ ይህንን በዝርዝር ያስረዳሉ ከወልወል ግጭት በኋላ መስከረም 22 1928 ዓመተ ምህረት የጣሊያን ጦር የመረብ ወንዝን ተሻግሮ በሶስት መስመር በኢትዮጵያ ላይ ጥቃት ከፈተ የጥቃቱ አንዱ ዓላማ ከ40 ዓመት በፊት የሀፍረት ማቅ የተከናነበበት አድዋ ነበረች በቀይ በግራ መጥቶ ሻጓራ ልቡ አይደነግጥ ወኔው አይፈራ የዳኛው አሽከር ገበየው በራ መቶ ሽማል ቆህ የሚለው ከተፍ ለአገሩ ታማኝ አባተ ይዝነብ ጠላት ቢሰራው ተቋ ጨርሶ የዳኛው አሽከር ባልታባ ነፍቶ ወጣው ጠላቱ ይስክልየየ የማይረሳው በሻሐቆየ አቤት አቤት ሲል በደም ያራጨው ታማኝ ለየተው ጎበናዳጨው በአሸጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ጎራዴ ታየማይለቀው መሸሻ ወልዴ የጥንት አርመኞች የጥንት ጀግኖች እነዚህ ናቸው በሻሐቆየ ኃይል ያንደርጋቸው መጣይዳ ታይ የኢትዮጵያ የሰሜን ጦር በሶስት ረድፍ የተሰለፈ ነበር በስተምዕራብ በራስ ምሩ ኃይለ ሥላሴ የሚመራው የጎጃምና የቤጌ ምድር ጦር በስተምስራቅ ደግሞ በጦር ሚኒስትሩ በራስ ሙሉጌታ ይገዙ የሚመራው የንጉሠ ነገስቱ ጦር በመሃል ደግሞ በራስ ስዩም መንገሻና በራስ ካሳ ኃይሉ የሚመራ ጦር ነበር በዚህ ኃይል አሰላለፍ ለጊዜውም ቢሆን የኢትዮጵያ ጦር ሽንፈትን መቀበል ጣው ሆነ በአንጻሩ የኢትዮጵያ አርበኞች ውለታ ተዘርዝረው የሚያልቅ አይደለም በማይጨው በሽሬ በተንቤን ጦርነት ላይ የዋሉትን በመቶ ሺህ የሚቆጠሩ አርበኞችን እንኳን በእንተው ጣሊያኖች ከማይጨው ጦርነት በኋላ ወደ መሃል ሀገር እንደተንቀሳቀሱ ዱር ቤቴ ብለው ህዝባዊ ሰራዊት ያስከተሉ የሸፈቱ በርካታ ወገኖች ነበሩ ከትግራይ ብቸኛው ፊት አውራሪ መስፍን ረዳ ከቤጌ ምድርና አካባቢው ራስ ውብነህ ተሰማና ቤትወደድ አዳነ ከጎጃም ቤትወደድ መንገሻ ጀንበሬ በላይ ዘለቀና ራስ ኃይሉ በለው ከሸዋ ራስ አበበ አረጋይ መስፍን ስለሺ ጻይንቆ ስላሴ የበሼ ቤተሰቦች ደጃች ተሾመና አበበ ሸንቆጥ ከደቡብና ምዕራብ እነ ራስ ደስታ ዳምጠው ገረሱ ዱኪ መኮንን እንደምሰው ከወሎ እነ ኃይሉ ከበደ ወሰን ኃይሉ ካረርጌ እነ ደጃች ዑመር ሰመተር ወዘተ ህልቆ መሳፍርት የሌላቸው ጀግና አርበኞቻችን እያስተባበሩ ጠላት እንደ ንፍፊት ወጥረውት ቆዩ
በተለይ በኢትዮጵያ ውድ ልጆች የካቲት 12 1929 ዓ.ም በማርሻል ግራዚያኒ ላይ የቦምብ ጥቃት ከተፈጸመ በኋላ የፋሽስቱ ጭካኔ እየበረታ በመሄዱ የአርበኝነት ተጋድሎ እየተቀጣጠለ እስከ ድል ጫፍ ደረሰ። በቀይ በግራመር ቁሳቆራ ልቡ አይደነግጥ ወኔው አይፈራ የዳኛው አሽከር ገበየሁ በራ መቶ ሺህ ማልቆህ የሚለው ከተፍ ለአገሩ ታማኝ አባተ ይድረብ ጠላት ቢሰማው ጠፋ ጨርሶ የዳኛው አሽከር ባልታባ ነፍቶ ወጣው ጠላቱ ይስክልየየ የማይረሳው በሻሃቦዬ አቤት አቤት ሲል በደም ያራጨው ታማኝ ለየተው ጎበናዳጨው በአሸጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ጎራዴ ታየማይለቀው መሸሻ ወልዴ የጥንት አርበኞች የጥንት ጀግኖች እነዚህ ናቸው። በሻሃቦዬ ኃይል ያንደርጋቸው ወጣደ ታይ በአምስት ዓመቱ የአርበኝነት ተጋድሎ ወቅት የጥቁር አንበሳ አርበኞች ህብረት የበረታ ትግል የሚዘነጋ አይደለም። ኢትዮጵያ በየጊዜው የተነሱባት የውጭ ወራሪ ኃይሎች በህዝብ የተባበረ ክንድ ድባቅ መምታት ትችላለች። የኢትዮጵያ አርበኞች ውለታ ከድል በኋላ በነበሩ ጊዜያት በቅጡ የታሰበና የተከበረ ነበር ለማለት ግን አያስደፍርም። የኢትዮጵያ አርበኞች የተጋድሎ ሚና የኢትዮጵያ ታሪክ ትምህርት አንዱ ክፍል እንዲሆን ማድረግ፣ አርበኞችን የሚዘክር ብሔራዊ ቤተ መጻሕፍት ማቋቋም፣ የአርበኞች ማህበርን ከፖለቲካ ፍላጎት በጸዳ መልኩ ማጠናከር ወዘተ ተግባራትን በሀገር አቀፍ ደረጃ በማከናወን ተተኪ ትውልድ መፍጠር ይቻላል። ሀገር ተረካቢ ትውልድ ለማፍራት ኃላፊነት የሚሰማው መንግስት ሊኖር ይገባል የሚሉትም የበርካቶች ምክረ ሐሳብ ሲሆን ይደመጣል። በተለይ በዚህ ወቅት ትውልድ አገሩን ተቀምጦ ማንነቱን የረሳበትና ወደ ባህር ማዶ የሚያማትርበት ከመሆኑ ጋር ተያይዞ ኢትዮጵያችን ዳግም ከፍ የምትልበት ጊዜ እንደሚያስፈልጋት እሙን ነው። እንግዲህ ወደ ቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ እናመሰግናለን። ቻናላችንን ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም። በቀይ በግራመር ቁሳቆራ ልቡ አይደነግጥ ወኔው አይፈራ የዳኛው አሽከር ገበየሁ በራ መቶ ሺህ ማልቆህ የሚለው ከተፍ ለአገሩ ታማኝ አባተ ይድረብ ጠላት ቢሰማው ጠፋ ጨርሶ የዳኛው አሽከር ባልታባ ነፍቶ ወጣው ጠላቱ ይስክልየየ የማይረሳው በሻሃቦዬ አቤት አቤት ሲል በደም ያራጨው ታማኝ ለየተው ጎበናዳጨው በአሸጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ጎራዴ ታየማይለቀው መሸሻ ወልዴ የጥንት አርበኞች የጥንት ጀግኖች እነዚህ ናቸው። በሻሃቦዬ ኃይል ያንደርጋቸው ወጣደ ታይ የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ። የአድዋስ ጦርነት እንደምን ነበረ? ነጩ ገደል ገብቷል እየደነበረ በሰላም ጥያቄ ተመለስ ቢሉት አላስችለው ብሎ አለቀ ጠላት። የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ